ሰላም እንደምን አላችሁ? እንግዲህ በየቀኑ ለምን እያልኩ ነው እኔ በፕሮግራሜ በቲክቶክም በዩቲዩብም ለምን እያልኩ ነው። ለምን የምልበት ምክንያት ደግሞ ብዙ ችግሮች ስላሉ ነው። ያው ሁላችንም ችግር ውስጥ ነን እንደሚታወቀው። ከነዚህ ውስጥ ደግሞ ዋናው አሁን በጣም አንገብጋቢ የሆነው የኢኮኖሚ ችግር ነው። የኢኮኖሚ ችግር ካመጡት ምክንያቶች አንዱ ሁለት ሶስት እያልኩ እየጠቀስኩ ነው ያለሁት እና ከእነዚህ ውስጥ ደግሞ እኔ ምንድነው ያሰብኩት አቅርቦትና ፍላጎት ያለመመጣጠን ችግር አለ ኢትዮጵያ ውስጥ። የአቅርቦትና ፍላጎት ያለመመጣጠን ችግር ደግሞ የመጣው ምንድነው? የተፈጥሮ ሀብት ተጠቃሚዎች ነን አብዛኛዎቻችን። የኢትዮጵያ ኢኮኖሚ ከግብርናው ላይ ነው አብዛኛው መሰረት ያደረገው እና ግብርናው ደግሞ ቋሚ በሆነ በተፈጥሮ ሀብት ላይ ነው የሚመራው። ያ ማለት ምንድነው? መሬትን መሰረት አድርጎ ነው። መሬት ደግሞ አይጨምርም፣ አያድግም፣ አይወለድም። በዚህም መሰረት ዛሬ 50 ዓመት ምናምን አካባቢ የነበረው የመሬት ክፍፍል እና አሁን ያለው ሲታይ እንግዲህ ለምሳሌ አንድ አባወራ የዛሬ 50 ዓመት ከአባቱ 50 የዛሬ 50 ዓመት ከአባቱ 10 ሄክታር መሬት ቢቀበል 10 ሄክታር መሬት ተቀብሎ አራት ወንድ ልጆች ቢኖሩት በሰዓቱ አራት ወንድ ልጆች በሰዓቱ ቢኖሩት እና በዛ ሰዓት ሕፃን ነበሩ። ባደጉ ጊዜ ሁላቸውም ወደ ግብርና የሚሰማሩ ከሆነ ሁለት ሄክታር ለአራቱ ወይም ደግሞ 3 ልጆች ናቸው እንበለ 3 እንኳን ቢሆኑ አባወራው ራሱ አንድ ሆኖ አራተኛ ሆኖ 2 ሄክታር ቢከፋፈሉ ሶስቱ 6 ልጆቹ 6ቱን ይወስዱታል። በአባትየው እጅ 4 ይቀራል ማለት ነው። ይሄ ሆኖ እያለ ልጆች ደግሞ ከተወሰነ ከ30 ዓመት ወይም ደግሞ 25 ዓመት ሲሞላቸው የዛሬ 25 ዓመት ሁላቸውም ደግሞ ለልጆቻቸው ያን 2 ሄክታር የወሰዱትን እናከፋፍል ቢሉ አንዳንድ ልጅ እንኳን ቢኖራቸው ኢቭን አባወራው አንድ ልጁ 1 ሄክታር ነው የሚቀራቸው ማለት ነው። የአፈር ለምነቱን በዛው ልክ ነው እየቀነሰ የሚሄደው። ስለዚህ አንድ አባወራ ቤት ውስጥ ሲገባ የነበረው ምርት ለአራት መጀመሪያ ተከፋፈለ። ቀጥሎ ደግሞ ለ3 ልጆች እያንዳንዳቸው አንዳንድ ልጅ ቢኖራቸው እንደገና 3 መጣ ማለት ነው። ለ7 ይከፋፈላል። ለ7 ሲከፋፈል የመሬቱ የአፈር ለምነቱ እየወደቀ ነው የሚሄደው። በተጨማሪም ደግሞ የመሬቱ ስፋቱም የተከፋፈሉት በጣም እየጠበበ ነው የሚሄደው ማለት ነው። ስለዚህ አሁን የሚገኘው ምርት እና ያለው የህዝብ ቁጥር እኩል አይደለም ማለት ነው። እኩል ቀርቶ በምንም የሚሰላ አይደለም ማለት ነው። ስለዚህ ይሄ ደግሞ ዋናው ነገር ምንድነው? ይህን መፍትሄ የሚሆነው የቤተሰብ ምጣኔ ነው። የቤተሰብ ምጣኔ በአንድ ወቅት ከዛሬ 15 ዓመት አካባቢ በፊት እንደ መንግስት ፖሊሲ ሆኖ በየከተማው በየገጠሩ የጤና ባለሙያዎች እየዞሩ ሰው የቤተሰብ ምጣኔ እንዲጠቀም ቤተሰብ እንዲመጥን ሲሰራ ነበር። ከተወሰነ ጊዜ በኋላ ግን የቤተሰብ ምጣኔ ተጠቀሙ ማለት በየትኛውም ሃይማኖት በእርግጥ ወሊድን በሳይንሳዊ መንገድ መከላከል የተከለከለ ነው ወይም ደግሞ እንደ ነፍሰ መግደል ይቆጠራል የሚል አይነት አስተምሮ ነው ያለው። ነገር ግን የመጣው ልጅም ደግሞ ሲሰቃይ ከነፍስ መግደል የሚተናነስ አይደለም። የሚበላው አጥቶ የሚለብሰው አጥቶ የመጣው ወደዚህ ምድር የመጣው ልጅም ከዛ የተናነሰ ስላልሆነ አንዳንድ ሃይማኖት ተከታዮች ትንሽ ቀለል ያደርጉታል እና መጠቀምን ይመርጣሉ። አንዳንድ ቦታ ላይ ደግሞ የኔን ዘር ልታሳንስ የኔን ሃይማኖት ልታሳንስ የሚል ቻሌንጅ ገጥሞት የቤተሰብ ምጣኔው አሁን እንደዚህ አይነት ቤተሰብ ምጣኔ ተጠቀሙ የሚል ግፊት ያለ አይመስለኝም። ነገሩም ወደ ፖለቲካ ተወስዶ ስለነበር ማለት ነው። ስለዚህ የኢትዮጵያ የህዝብ ቁጥርና እየተመረተ ያለው ምርት በጣም ተራርቋል። ይሄ አንዱ ችግር ነው። ሌሎችም ችግሮች አሉ። እስኪ ደግሞ ለምን እያል የችግሮቻችን መፍትሄዎች ይዘን እንመጣለን። ምክንያቱም ከነ መፍትሄ ሰላሙ